የእውነት እኮ ነው ግን ይሄኛው በልጅነት ሰላም ሰላም፣ እንዴት ናችሁ? እንዴት ከረማችሁ? እንዴት ውላችኋል? እንዴት አረፍዳችኋል እንላለን። አዳዲስ ዩቲዩበሮች ነን። ያው በአዲስ ቪዲዮ ዝም ብለን ሪአክት ለማድረግ በተናል። እስቲ የሚባለውን ነገር በሉን። የሚባለውን ነገር ማለት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ማለት ነው። እስቲ ወደ ሪአክሽኑ እንሄዳለን። መንታ አለና እንቁላል መንታ ሲሆን ማለት ነው። የአባይ ግድብ ማለት ነው። ለኛ ሀገር ሰው ነው የሚያስፈልገው። የምር ማለት ነው። አባይ ግድብ ምንም አያስፈልገውም ነበር። እንደዚህ ይሁን ለአመት ወደ 10 ምናምን ከመሰቃየት ሰው ያምጥተን ማቆም ነበረብን። ይታጠባል ዘጋበት አይተው ፍሬው ተራለ ደግሞ የእውነት እኮ ነው ግን ይሄኛው በልጅነት ሸርተቴ በጭቃ ሰርተን ዘነጠ ምናምን እየወጣት ሲያንሸራተተ ስትወድቅ ማለት ነው። ራሳቸው በሰራ ነው የራሳችን በሰራ ጭቃ አዘጋጅተን ከዛ ልብስ ለብሰን ስንጣ ራሳችን በሰራ እኮ ማለት ነው። ሲያጋጠማችሁ ምንም ብር የለኝም በቃ ምንም አሁን ለበላበት ብቻ ደግሞ ምግቡን ሊመልሰው ነው እንደው አይ ግን የወተሩ ሳይሆን እሷማ ለእንትን ነው ጓደኛዋ እንዳትላት ብር አብድሪኝ ማስከላት ምን ይብላል የዛሬ አዲስ አበባ ላይ እንማሳይ አይኛው መረጥ ወልገዚህ በለ እውነትም መረጥ እንዴት አድርጌ ልበል ልቤ ቀጠረ ወደዛይን አልበላም ብዬ እኩል ሆን ብዬ ነበር ሹሮ የናዘዝ ከቢዛው ያዘዝኩና ለምን ነው ፒዛ እኮ ሹሬን እንደበለውኝ ትንሽ ጤና ተመለሰ ያበሻ ነገር ችግሩ ነው እዛ አስጠላኝ እንደምትል አበሻ የለመደው ነገር አይለቅም እና ችግሩ ነው ታጠብዬ ሄድኩኝ እጄ ልታጠብ አንተ ስፔሻል ፍላቱ ወደ ጭራሽ የለም ብነቀን ቤተሰበር ደግሞ ከፒዛ ወደ ሽሮ ተዋልኩኝና ከባድ ነው ብታልኩኝና መታጠቢዋን አውቃታለችን እንኳን አልኩና ነቀሰታት አለችልኝ ዘጊ ነው ለካልኩኝና እንዴት አድርጌ ስልኬን ይዣለሁ ባንድ እጄ አለመቻች ሲል ብሎግ እየሰራ ነው ደግሞ ያልተጠቀሙ እንደዛ ነገር ይመስለኛል እንጂ ሳረኩበትና ከመቼም ከፒዛ ሽሮ የሚመርጥ ማንም መስኪ ተመልካቾች ሽሮ ወይስ ፒዛ አንድ ጉርሻ ነው የቀረው በስመ አብ በክርስቶስ እኔን ይጠቀልለኛል የምር ማለት ነው። ይሄ እኔን ጭምር ነው የሚጠቀልለውና አበላሉ ደግሞ በጣም ነው ያሰራው። ምግቡ ያበደል። አዎ ግን በጾም ይሄን መሰለ ምግብ ታሳይኛለህ። ትበላለህ። 5 ቀን ይቀር ችግር የለውም። እግዚአብሔር ይመስገን። ድርቅ ያለ ነው። አንተ ደግሞ እሺ ሙሉን እኮ ያነሰው አተቅጣሉን ጨምረው በክርስቶስ በለጉራ ጉርሻ ባጨረሰው ራሱ በልቶታል። በቃ ይበቃዋል። ባጨረሰው አይከፍልበት